አይደለ እንኳን ታባክ እሰይ ደጋረኩኝ አባቴ ምን ያለው አሸንጉሊት እኮ ጫማሽን አውልቂና ልጄ ላይ ትጠለኛለህ። ጫማሽን አውልቂና ግቢ። አሰላሙ አለይኩም ወረህመቱላሂ ወበረካቱ። የቻናል ቤተሰብ ሰላም ሰላም፣ እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። ዛሬ ደግሞ በአዲስ በትኩሱና ሞቅ ደመቅ በሚል መልኩ እንግዲህ ሩታና አብርሽ በዚህ መልኩ ምሽታቸውን አሳልፈዋል ማለት ነው። እንግዲህ ደስታን ማባረሩ ለዚህ ጠቅሟል። ደስታን አባረራ። ደስታ እንግዲህ አብርሽ የልጄ አባት ነው፣ እሱ እንድጎዳ እንድከፋ አልፈልግም፣ ውጣልኝ፣ ያኔና ያንተ ነገር በዚህ ብቃ ብላ ደስታን አባረራ። ያው ከአብርሽ ጋር የነበረ ምሽታቸውን ይህን ይመስላል። በጣም ደስ የሚል ነው። ያው አብርሽና ሩታ የሚያዋጣችሁም የሚሆንላችሁም የሚመስሉም እንደዚህ ነው። ምክንያቱም የማይሆነውን ሰው በመሀላችሁ አስገብታችሁ ዝም ብላችሁ ከምትነጫነጩ በቃ የማይሆናችሁን ሰው ከመሀላችሁ እንደዚህ ያባረራችሁ ፈታህ በሉ እንጂ። ያው የመሽቱ ድምቀት ደግሞ ይሄን ይመስላል። እንደምታዩት ሩታ ራሷ በግድ ነው እንደዚህ ጉንጫውን ያሳመችው ማለት ነው። እና አብርሽና ሩታ ደስ በሚል ሁኔታ ሰላም እየፈጠሩ ይገኛሉ። ነገር ግን አንድ ነገር ብቻ አለ፣ አንድ ነገር አለ። ሄርሜላ እንግዲህ ያለ አብርሽ ደም ስራዋ ማስራት አቁሟል መሰለኝ። እንግዲህ ያለ እሱ መኖር አትችልም። ከፈኝ፣ ሰለቸኝ፣ ደበረኝ፣ አመመኝ ብላ እንግዲህ ትናንትና ደውላ ጠርታው፣ እሱም እንግዲህ በቃ ማንንም ሰው አትስሚ፣ እኔ ካንቺ ጎን ነኝ፣ እወድሻለሁ፣ እንዴት አርገ ለኢማንክ ብላ ሀታ መሀላ ራሱ ምሏታል ማለት ነው። ቆይ እሺ አዳምጥን እንመለስ። በተለይ እኔ አይደበረኝም አይከፋኝም። ሰው አይደለም እንዴ እንዴ ስሜታዊ ያደረግሽኝ ነው። የምር ስሜታዊ ያደረግሽኝ ነው። ምን ለማለት ፈልገሽ ነው? በቃ ምን ጥያቄ እሱ ነው እኮ አብርሃም፣ ካንተ ማወቅ የምፈልገው ነገር እሱ ነው። የምር እንዲህ አይነት ስሜት እንዲሰማሽ ካልኩኝ በጣም ይቅርታ። አይ እሱ ሳይሆን በቃ ተይው፣ ሁሉም ነገር ተይው። ሰው የሚልሽን ሀሳብ አትስሚ፣ አትስሚ። ሰው የሚልሽን ሀሳብ ከልብህ ነው? ከልቤ ነው። እውነት መድኃኒዓለም ከልቤ ነው። ሰው የሚለኝን ሀሳብ እኮ ሰምቼ አይደለም አብርሽ ይሄን ነገር ያልኩህ። ማለት እነሱም ሲናገሩኝ አንተ ዝም እያልኳቸው ነው መሰለኝና እኔ ዝም ብያቸው አላውቅም። የምሬነት አታስከፍኝ። እኔም ደግሞ ሰው ነኝ፣ ይደብረኛል እኮ አይሰማኛል። ሰው አይደለሁም። አንቺ እንደሚሰማሽ ነው አይሰማኝም። ስለዚህ እኔ አንቺ ደስተኛ እንድትሆኝልኝ ነው እንጂ ሁልጊዜ የምፈልገው እንዲሰማሽ ነው አይደል? እንግዲህ ሩታ ደስታን አባረራ፣ አብርሽን መርጣ፣ እሱ ያው እንዲጎዳ እንዲከፋ እንዲሰደብ አልፈልግም ብላ ብትልም ሄርሜላና አብርሽ ደግሞ አዲስ ትኩስ ፍቅር እየተጫወታቸው ይገኛል። እንግዲህ አብርሽም ያው ሄርሜላ ማንም የሚያወራሽን እንዳትሰሚ፣ እኔ ከጎንሽ ነኝ፣ አንቺ እንድትከፍብኝ አልፈልግም፣ በተቃራኒ እስከ እዚህ ጋር ተቃራኒውን ማለት ነው። ራሳችሁ አድምጣችሁ ራሳችሁ ፍረዱ። ሩታ አብርሽ እንዲከፋ በቃ አብርሽ እንዲከፋ አልፈልግም፣ ምንም እንዲሆን አልፈልግም። የልጅ አባት ነው፣ ጥሩ ጊዜ አሳልፍ ያለው አሁንም ቢሆን ምንም እንዲሆን አልፈልግም ብላ ለሱ ጠበቃ ቆማ ደስታን እንግዲህ በር ከፍታ አባረራ። አይታችሁታል ማለት ነው። እና ሄርሜላ እንግዲህ እኔ ካንተ መለያትና መራቅ እፈልጋለሁ፣ አንተ ሰው ሲሰድበኝ ሲዘልፈኝ እያየክ ዝም እያልክ ነው ብላ ስትል፣ እንዲህ አንቺ ከኔ ከተለየሽ እኮ ለእኔም ይሰማኛል፣ ይደብረኛል፣ እኔም እኮ ሰው ነኝ፣ እንደዚህ አታደርግብኝ እያላ እንግዲህ እግሯ ስር ወድቆ መለመን ነው የቀረው ትላንትና እንዳያችሁት። እና ችግራቸው እዚህ ጋር ነው።
ሩታ ወደ አብርሽ ለመመለስ ስትል አብርሽ ወደ ሄርሜላ ይሄዳል። አብርሽ ወደ ሩታ ሊመለስ ስል ሩታ የሆነ ሰውን ታገኝና ወደዛ ሰው ዘንበል ትላለች። እና በዚህ መካከል በጣም ከባድ ነገር እየተፈጠረ ይገኛል። ደስታም እንግዲህ በጣም ላንቺ ብዬ ብዙ ማሳወት ከፍያለሁኝ፣ ብዙ ሆኛለሁ፣ ብዙ ተሰድቤያለሁ፣ ብዙ ተብያለሁ። እንዴት ነው እኔን እንደዚህ የምትገፍኝ ብላትም ከአንተ ጋር እኮ ገና ብዙ ጊዜ አላሳለፍኩም ከአብርሽ ጊዜ ግን ማለት ከአብርሽ ጋራ ደጉንም ክፉን ሁሉ ነገር አብረን ብዙ ነገር አሳልፈናል። ከሱ ያው እሱ እንድነካብኝ አልፈልግም፣ እሱን አስደበድበዋለሁ ስትል ሰምቻለሁ። እንድደበደብም እንድከፋም እንዲያዝንም እንዲያኮርፍም አልፈልግም ብላ ነው እንግዲህ ደስታ ከቤቷ ያባረረችው። እና አብርሽ በተቃራኒ ደግሞ ሄርሜላ ማንም ሰው የሚልሽን እንዳሰምን እኔ ከጎንሽ ነኝ፣ እኔ አለሁልሽ፣ እንዳይትከፍብኝ፣ እኔም እኮ ከአንቺ ተለይቼ መኖር አልችልም፣ ይከፋኛል፣ ይደብረኛል ብሎ እንግዲህ እንደምታዩት ሆኗል ነገሩ። ከየት ወዴት እንደሆነ ባይገባኝም ያው የሩታ አቋምና የሩታ አስተሳሰብ አሪፍ ነበረ። ምክንያቱም እሷ ወደ ትዳሯ ለመመለስና ትዳሯን ለማስተካከል ነበር ያደረጋችው ጥረት አሪፍ ነበር። ግን አብርሽን ደግሞ ሄርሜላን እንድትከፋ አይፈልግም። ሩታ ደግሞ አብርሽ እንዲከፋ አትፈልግም። እና እሱ ደግሞ ወደ ሄርሜላ እንዲሄድ እሷም አትፈልግም። በዚህ መካከል መቼም ነገሩ ትንሽ እያባባሱ ነው። እና ሄርሜላ እና አብርሽ እንግዲህ መራራቅ አልቻሉም። ሩታና አብርሽም ደግሞ ያው ሩታ ደግሞ ከሱ መታረቅና አብሮ መኖር ስለምትፈልግ እንግዲህ እያያችሁ ደግሞ በመግቢያ በግድ ያው ጉንጫውን ስትስመው እሰይ ደግ አደረኩት፣ ሊፕስቲክ ነው ቀባውክ እያለችው እያጠረገችው ምናምን አይታችሁታል። እሺ በይሄ አሪፍ ነበረ። ያው ግን ሄርሜላን እንዴት አድርገን እናርቀው ከአብርሽ እንዴት አድርገን ከአብርሽ እናርቃት። እሷም ደግሞ ስትለቃቀስ ደግሞ ታሳዝናለች። ያው የፍቅር ጉዳይ ነው ብለን እንግዲህ ያው ለማን ማፍረድ እንዳለብን ባናውቅም ሩታ እና አብርሽ ታርቆ አንድ ላይ መሆን አለባቸው። ሄርሜላ ፕሊዝ በቃ እንደው ይደብርሽ። ሩታ እሺ ብላ ተቀብላ እህትነትሽን ጓደኝነትሽን ካልተቀበለችው በስተቀር አንቺ እየበጠበጥሽ ነው የምትገኝና ፕሊዝ ከመሀላችሁ ውልቅ በይ፣ የእውነት ውጪ። እና ሄርሜላ ምን ነው መሄጃ አጣው አልሽ እኮ መሄጃ የለኝም ከአብርሽ ውጪ። ባለትዳር ወንድ ላይ እንደለጥፍ ብሎ እንግዲህ ሰው የምለኝን ሰው ሲሰድበኝ ዝም አትበለኝ፣ በቃ ወግነኝ፣ ከጎኔ ቆምልኝ ማለት ትንሽ አይደብርም? እሺ ይሁን። አንቺ ባለትዳር ወንድ ይሄን ያክል ጥምጥም ብለሽው ማትለቂበት ምክንያት ምንድን ነው? ሌላ ወንድ ጠፋ ወይንስ ከአብርሽ ውጪ ሌላው ልብሽ መውደድ አልቻለም? እኛም እኮ ተቸገረን ባንቺ ምክንያት ማለት ነው። ሄርሜላ አንቺ ታይ ውጪ ከነሱ መካከል። አብርሽና ሩታ ይታረቃሉ ብለን በተስፋ ስንጠብቅና ስንጓጋ እነሱ ያጓጉናል። አንዳንድ ጊዜ ባልና ሚስት እየመስሉ አንዳንድ ደግሞ